ሀይ ተማሪዎች እንዴት ናችሁ? ዛሬ ኬሚስትሪ ለሰን ከጋዝ ሎው አንዳንድ የተወሰኑ ፖይንቶችን ልጠቅስላችሁ እወዳለሁ። ምን ኮንሴፕቱን ይዛችሁ ከዚህ ቻፕተር እንድትወጡ ጋዝ ሎው ምን እንደሆነ፣ ስንት ጋዝ ሎዎች እንዳሉ የሚጠቁማችሁ ቪዲዮ ዛሬ እሰራላችኋለሁ። ከጋዝ ሎው የመጀመሪያው ሎው ቦይለስ ሎው የሚል ነው። ቦይለስ ሎው ስቴት የሚያደርገው ጀነራሊ at constant temperature the pressure of a gas is inversely proportional to the volume of the gas or the volume of that gas. That means pressure and volume inverse የሆነ ሪሌሽንሽፕ አላቸው። ቮሊዩም ከፕሬሸር ጋር ኢንቨርስ የሆነ ሪሌሽንሽፕ አላቸው። ያ ማለት ፕሬሸር ሲጨምር ቮሊዩሙ ይቀንሳል፣ ቮሊዩሙ ሲጨምር ፕሬሸሩ ይቀንሳል። ይህ ግራፍ ኢንዲኬት የሚያደርገው እሱን ነው። ደን እሱ ነው ቦይለስ ሎው ስቴት የሚያደርገው ይሄን ነው። ደን ሁለተኛው ሎው ቻርልስ ሎው የሚል ነው። ቻርልስ ሎው ስቴት የሚያደርገው at a constant pressure as the volume of the gas increases, the pressure of the gas will also increase ነው ብሎ ስቴት የሚያደርገው። that means ቮሊዩሙ እየጨመረ በሄደ ቁጥር ፕሬሸሩም አንድ ላይ ይጨምራል። ቮሊዩሙ እየቀነሰ በሄደ ቁጥር ፕሬሸሩም ይቀንሳል ወይም ይወርዳል። that means ኢንቨርስ የሆነ ሪሌሽንሽፕ የላቸውም። ምናምን ቴምፕሬቸር እና ቮሊዩም እና ቴምፕሬቸር ያላቸው ሪሌሽንሽፕ ዳይሬክት ፕሮፖርሽናሊቲ ነው ያላቸው አኮርዲንግ ቱ ቻርልስ ሎው። ይህን ነው የቻርልስ ሎው ስቴት የሚያደርገው። ግራፉ ይሄ ነው። ሊነርሊ ነው ኢንክሪዝ የሚያደርጉት። ቴምፕሬቸሩ በጨመረ ቁጥር ቮሊዩሙ ይጨምራል፣ አይቀንስም። ሰው ግራፉ ሊነርሊ ነው። በቴምፕሬቸር ሳይድም በቮሊዩም ሳይድም እኩል የሆነ መጨመር ወይም መቀነስ ይኖራል ማለት ነው። እሱን ነው ስቴት የሚያደርገው የቻርልስ ህግ። ሶስተኛው ደግሞ ጌይ-ሉሳክ የሚል ህግ ነው። የጌይ-ሉሳክ ህግ ምን ነው ስቴት የሚያደርገው? ቴምፕሬቸር በጨመረ ቁጥር ፕሬሸር ይጨምራል ነው የሚለው። ፕሬሸር ኦፍ ዘ ኮንቴነር ኢንክሪዝ ነው የሚያደርገው። ምን በጨመረ ቁጥር? ቴምፕሬቸር በጨመረ ቁጥር። ቴምፕሬቸር ሲጨምር ፕሬሸሩ ይጨምራል። ዛት ሚንስ አሁን በእኛ በምናውቀው ቡና ስናፈላ እሳቱን እንደ ቴምፕሬቸር ውሰዱ። ቡናው እየፈላ በመጣ ቁጥር በጀበናው ውስጥ ፕሬሸሩ ይጨምራል። ያ ፕሬሸር ነው ቡናው እንዲገነፍል የሚያደርገው። ስለዚህ ቴምፕሬቸር ሲጨምር ፕሬሸሩም ይጨምራል። ስለዚህ ቴምፕሬቸር እና ፕሬሸር አኮርዲንግ ቱ ጌይ-ሉሳክስ ሎው ዳይሬክት የሆነ ፕሮፖርሽናሊቲ አላቸው እና ኢንቨርስ ፕሮፖርሽናሊቲ ዳይሬክት ፕሮፖርሽናሊቲ አላቸው። አንዱ ሲጨምር እኩል ነው የሚጨምሩት። ፕሬሸር ሲጨምር ቴምፕሬቸር ይጨምራል፣ ቴምፕሬቸር ሲቀንስ ፕሬሸር ይቀንሳል አኮርዲንግ ቱ ጌይ-ሉሳክ። እሱ ነው ስቴት የሚያደርገው። አቮጋድሮስ ሎው ስቴት የሚያደርገው የአቮጋድሮ ህግ ይሄ ነው። አቮጋድሮ ስቴት የሚያደርገው የእሱ ህግ ሞሊኪውሎቹ እየጨመሩ በሄዱ ቁጥር ቮሉማቸውም ይጨምራል። ነምበር ኦፍ ሞሊኪውሉ እየጨመረ በሄደ ቁጥር ነምበር ኦፍ ሞል ኦር አማውንት ኦፍ ሳብስታንስ የሳብስታንሱ አማውንት እየጨመረ በሄደ ቁጥር የእሱን ቮሉም እየጨመረ ይመጣል ነው የሚለው። እሱን ነው ስቴት የሚያደርገው። በመጀመሪያው ፊኛ ላይ ያለው አማውንት ኦፍ ሳብስታንስ እና በሁለተኛው ላይ ያለው አማውንት ኦፍ ሳብስታንስ ብናይ መጀመሪያ ፊኛ ላይ ያለው አማውንት ኦፍ ሳብስታንስ እዚህ ጋር ስናይ በጣም ትንሽ ነው። ሁለተኛው ላይ ያለው ደግሞ አማውንት ኦፍ ሳብስታንስ ጨመረ፣ ከአንደኛው አንፃር ጨመረ። ስለዚህ ቮሊዩም ጨመረ ማለት ነው። እሱን ነው ስቴት የሚያደርገው የአቮጋድሮስ ሎው። ዛት ሚንስ ነምበር ኦፍ ሞሊኪውል እየጨመረ በሄደ ቁጥር ወይም አማውንት ኦፍ ሳብስታንስ እየጨመሩ በሄደ ቁጥር ቮሊዩሙም ይጨምራል። እኩል ነው የሚሆኑት። ቮሊዩም ሲጨምር አማውንት ኦፍ ሳብስታንስ ይጨምራል። ቮሊዩም ሲቀንስ አማውንት ኦፍ ሳብስታንስ ይቀንሳል።
ይሄን ነው ስቴት የሚያደርገው። የጌሉሳክ ነው ጌሉሳክ አይደለም፣ የአቮጋድሮ ህግ ይሄን ነው ስቴት የሚያደርገው። ይሄ አይዲያል ጋዝ ኢኩዌሽን ደግሞ ይሄኛውን ስናይ አይዲያል ጋዝ ኢኩዌሽን አይዲያል ጋዝ ኢኩዌሽን ስቴት የሚያደርገው ፒቪ ኢዝ ኢኳል ቱ ኤንአርቲ የሶስት ህጎች ኮምቢኔሽን ነው አይዲያል ጋዝ ኢኩዌሽን። እዚህ ጋር ያለው ፒቪ ኢዝ ኢኳል ቱ ኤንአርቲ የሚለው የሶስት ህጎች ኢኩዌሽን ነው። የቦይለስ ህግ፣ የአቮጋድሮ ህግ እና የቻርልስ ህግ ነው እዚህ ጋር እንትን የተባለው። ፒቪ የሚለው የመጀመሪያው ፓርት የቦይለስ ህግ ፓርት ነው። ይሄ ፒቪ የሚለው ፓርት ቪ ኢዝ ኢኳል ቱ ኤንን ብንወስድ እዚህ ጋር የአቮጋድሮ ህግ ነው። ቪ ኢዝ ኢኳል ቱ አርን ብንወስድ እዚህ ጋር የቻርልስ ህግ ነው። ስለዚህ ፒ ታይምስ ቪ የሚል ነገር ኢንቨርስ ፕሮፖርሽናሊቲ ስላለው ነው ፒቪ ተብሎ የተቀመጠው እዚህ ጋር። አር የሚለው ደግሞ ሞላር ጋዝ ኮንስታንት፣ እሱ ጋዝ ኮንስታንት ነው። ምንም ኮንሲደር ማድረግ የለብንም ከቮሊዩም ጋር፣ እሱ ኮንስታንት ስለሆነ ሰው ይሄን ይመስላል ለዛሬ ያለው የጋዝ ሎው። አንዳንድ የተወሰነ ኮንሴፕት የያዛችሁት ይመስለኛል። ካለኝ ኤክስፒሪንስ አንጻር ሼር አድርጌያለሁ። ቻናሉ አዲስ ስለሆነ ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ፣ ቪዲዮን ሼር እያደረጋችሁ እንድታበረታቱኝ ይጠይቃለሁ። ታንክስ ፎር ዋቺንግ። See you later or see you the next day. Bye bye.